እግዚአብሔር እንዳታመልክ ቢል ምን መሰለ ብራዘር ይባላል እንዴ? አመልከዋለሁ። ቆጣ ብለህ ነው መመለስ ያለብህ። መጋጨት ነው ያለብህ። አምላካችን አሉት ካንተ እጅ ያድነናል። ባያድነንም ለዚህ ጣዖት አንሰግድም። ክርስቲያን መሆን የሚጠቅም እኮ የሆነ ቦታ ነው። ቶኖ ነው ምንም ነገር ላይ ያድን ይችላል። በጌታ መሆን የሚያድን ከዘላለም ሞት ምን ያድናል? ማንስ ያድናል? ኢየሱስ ብቻ ነው የሚያድን። ክርስቲያን መሆናችሁ ብቻ የሚያድናችሁ ቦታ አለ። በጌታ ማመናችሁ ብቻ የሚታደጋችሁ ቦታ አለ። ከዘላለም ጥፋት የሚያድን በጌታ መሆን ብቻ ነው። ትንቢተ ዳንኤል ምዕራፍ 3 ላይ ከቁጥር 16 እስከ 18 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታም ቃል እንደዚህ ይላል። ሲድራቅ ሚሳቅና አብድናጎ ለንጉሱ እንዲህ ብለው መለሱ። ናቡከደነጾር ሆይ በዚህ ጉዳይ ላይ ስለ ራሳችን መልስ መስጠት አያስፈልገንም። ንጉሥ ሆይ በሚንበለበለው የእቶን እሳት ውስጥ ብንጣል የምናመልከው አምላክ ሊያድነን ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ ባያድነንም እንኳ አማልክትን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ እወቅ። ጌታ የተባረከ ይሁን። እና እነዚህ ሶስት ወጣቶች በአምላካቸው ላይ የነበራቸው እምነትና አምላካቸው ደግሞ ከነሱ ጋር ቆሞ የሚታመኑትን እንዴት እንደሚያድን ይሄ መጽሐፍ ከትንቢት መጽሐፍ ይልቅ የታሪክ መጽሐፍ ውስጥ ቢገባ ይቀላል የሚሉ ሰዎች አሉ። ኦፍ ኮርስ ትረካ አለው፣ ግን ወደዚህም የማያስብል ደግሞ በጣም ብርቱና ጠንካራ ትንቢት አለው። ለረጅም ዘመን ካያችሁት ደግሞ የኛን ዘመንና የሚቀጥለውንም ዘመን የመጨረሻውን ዘመንና የሚቀጥለውንም ደግሞ መንግስት ሁሉ ሳይቀር የተነበየ አይነት የብሉይ ኪዳን በጣም አስደናቂ ነብይ ነውና ከታላላቆቹ ነቢያት መካከል አንዱ ነው ናቡከደነጾር። እነዚህ ሶስት ወጣቶች ምዕራፍ 3 ላይ 60 ክንድና 6 ክንድ የሆነ የወርቅ ምስልና ዱራ ሜዳ ላይ ወስዶ አቆሙ። ከክፍለ ግዛቱ ያሉ ነገስታት ገዢ ምና የተባሉን በሙሉ ሰበሰበና አመጣ ይላል። ድንገት የተጠሩት ስብሰባ አለ ተብለው ተጠሩ። ታዩታላችሁ ይሄን ምስል? አዎ ንጉሱ ነው ያቆመው። እሺ ከዛሬ ጀምሮ አምላካችሁ እሱ ነው። አሁን መለከት፣ መሰንቆ፣ ክራር፣ በገና ምናምን አለ። ይሄ ድምጽ ሲሰማ ሁላችሁም ወድቃችሁ ስገዱ። ሁሉም ሰገደ የሚል ቃል አለ። ሲያዩ ሶስቱ ልጆች ቆመዋል። እዛ ዳር ላይ ቆሙ። ስገድ ሲለው ዝም ብሎ ወደ ንጉስ ማን ያመጣል ታዲያ? ስገድ እሳቱ ይታያል። አንሰግድ። ለምን? እውነተኛው አምላክ የኛ አምላክ የዕብራውያን አምላክ። እዚህ ምርኮኞኝ ስተኝ የዋዛ እንዳልመስልህ የአባቶች አምላክ ቀይ ባህርን በቀኝና በግራ አቆሞ በባህር መካከል በደረቅ መሬት ያሻገረ አምላክ ነው። እግራቸው ጭቃ ሳይዛቸው ነው የወጡት። ባህር መሃል ደረቅ መሬት የለም። እግዚአብሔር ደረቅ መሬት አድርጎ እንደዛ ያሻገረ አምላክ ነው የኔ አምላክ። እና በአባቶቻችን በደል ምክንያት ነው የመጣ ነው እንጂ እዚህ ሲጀምር ነዋሪ አይደለን። ለኮንትራት ነው 7 ዓመት ነው የመጣ ነው። እንመለሳለን። አልሰግድም። የልጆቹ መልስ ባይዘው ኦፌንድድ ያደርጋል። ልጆቹ በትህትና አይደለም የሚመልሱልህ። አልሰግድም አምላክ እንዳልሆነ ራሱ ብታክ ትናደዳለህ። ሲጀመር የአምላክ ጥያቄ መልስ ትህትና የለውም። እግዚአብሔር እንዳታመልክ ቢል ምን መሰለ ብራዘር ይባላል እንዴ? አመልከዋለሁ። ቆጣ ብለህ ነው መመለስ ያለብህ። መጋጨት ነው ያለብህ። ምንም ይቅርብህ። ሰውነት ከልብስ አይበልጥም እንዴ? ህይወትስ ከመብል። አምልኮ እኮ እሱ ነው። ህይወት እኮ ነው አምልኮ። አንሰግድ ሲሉ ጎትተው ሶስቱን ጎትተው ይዘዋቸው ሄዱና ንጉሱ ፊት አቆሟቸው ይላል። እናንተ የባቢሎን አውራጃ ገዢዎች ናችሁ አይደል? አዎ። ዳንኤል ባለፈው ህልም ሲፈታ ነበራችሁ እናንተ። በልሹም ስለው ጓደኞቼ ሹማቸው ብሎ ነው ባይዘው ያሾማቸው። እነሱ ባይዘው ተመርጠው ተሾሞ እኮ አይደለም። ዳንኤልን ሊሾመው ሲል ጓደኞቼ አሉ ብሎ ነው ያሾማቸው። እና ዳንኤል ህልም ፈቶ ነው የተሾማችሁት። አዎ በሉ አሁን ሂዱና ስገዱ፣ በዳንኤል ሞገስ አልፌያቸዋል፣ ሂዱና ስገዱ ሲላቸው አንተ ላቆምከው የወርቅ ምስል አሉት። ኢቭን አምላክ ብሎ አልጠሩትም። አንተ ላቆምከው የወርቅ ምስል እንደማንሰግድ አሉት። አማልክቶችህንም አሉት።
እንደማናመልክ ይህንን እወቅ አሉት። ስቴትመንቱ ከባድ። ይህንን እወቅ አሉትና አምላካችን አሉት ካንተ እጅ ያድነናል፣ ባያድነንም ለዚህ ጣዖት አንሰግድም ሲሉት መጽሐፍ እንደ የንጉሥ ቁጣ ነደድ ይላል። ናቡከደነፆር ፊቱ ተለወጠ ይላል። አንብቡትና ፊቱ እሳቱ በሚችልበት መጠን ይንደዳላቸው። 7 እጥፍ ማለት 7 የሚያክል እንደማለት ሳይሆን to the maximum እሳቱ ይንደዳል። እንዴት አድርጎ ሊያነዳቸው እንደሆነ በቃ ልጆቹ ተዘጋጁ፣ ታሰሩ። ሰብስበው ወደ እሳቱ ወረወሯቸው። ከዛ ልጆቹስ ገብተው እሳት ውስጥ ገብተው እሳቱ እሳት መሆኑን ለማሳየት የታሰሩበትን ብረት አቀለጠው። ብረት ማቀለጥ ይችላል፣ እሳት ነው ማለት ነው። መጽሐፍ እንደዚህ ይላል፣ ከወንበሩ ተነሳ ይላል ንጉሥ። ስማ ወደ እሳቱ አፍጠጋ አለ ይላል። አንተ ወላፈኑ ሰው የሚገል እሳት ማለት ሰው እንዴት ተጠብቃለህ? አጥንት አይገኝም፣ ስጋ አይደለም አጥንት፣ አመድ ነው የሚሆኑት። ጠጋ ብሎ ወደ ውስጥ አየ ይላል። ሲያይ 4 የተፈቱ ሲጀመር 4ኛውን መጀመሪያም አላሰሩትም። 4 የተፈቱ የሚሉት 3 የተፈቱ ከአንድ ሰውዬ ጋር ነው የሚባለው እንጂ አሁን 3 ወርዋሪውን ጠራው ይላል። ያው ናቡከደነፆር እድሜው በጣም ስለሄደ በደንብ አይም ና አለው። በዙብኝ ብሎ ና አለው። ስንት ሰው ነው የጣላችሁት አለው። 3 ስንት ሰው ነው የማያወለው? 4 ያኛው ምንድነው አለው። ቃል በቃል ናቡከደነፆር አላመነም አይኑም። ያኛው ምንድነው ሲለው ያንን እኛ አልጣልነውም አለው። በምን ይዞ ነው የሚጥለው? የአማልክት ልጅ እኮ ነው ያኛው አለው። ከእሳቱ በላይ ያበራል ያኛው አይደል? እንዴት ዲሰርነት ታደርገዋለህ ታዲያ? የተለየ ነገር ነው። የተለየ እንደ ልጆቹ አይደለም፣ ያብረቀርቃል። ያኛው የአማልክት ልጅ ነው ሲለው ናቡከደነፆር ያቆመውን ብረት ረሳው፣ እንደ ወርቁን። የአባቴ ብሩካን አለ። አባቴ አለው ታውቃለህ። እዛው የድሮ ሰው ግን እንዴት ቶሎ ቶሎ አምላክ እንደሚቀየር አንተ አያድርም እንዴ? አቁሞ የአባቴ ብሩካን አለና ኑ ውጡ። ገብቶ ማውጣት አይቻልማ። ወላፈኑ እሱንም አይመራውም ንጉሥ ስለሆነ። ክርስቲያን መሆን የሚጠቅም እኮ የሆነ ቦታ ነው። ቶሎ ነው ለምንም ነገር ላይ ያድን ይችላል። በጌታ መሆን የሚያድን ከዘላለም ሞቶ ምን ያድናል? ማንስ ያድናል? ኢየሱስ ብቻ ነው የሚያድን። ኑ ውጡ ሲላቸው እሳት ውስጥ 4 ናቸው፣ ሲወጡ 3 ናቸው። ደጅ ባንተ ነው የሚታየው፣ እሳት ውስጥ ነው ለብቻው የሚመጣው። ስትጨቃጨቅለት ባንተ ነው። መከራው ሲገባ አጠገብ ይቆማል። ምን ማለት ነው? የምታልፉበት መንገድ እሱን ይገልጠዋል ማለት። መጥፊያቸው ሳይሆን እሱን ማሳያ ሆነ። እነዚህ ልጆች እንደዚህ ባይጨክኑ የሚቀጥለው ነገር የለም። ያድነናል ባያድነንም ልክ ሲሉ እታያለሁ በእነዚህ ይላል እሱ። እሳት ውስጥ ሲገቡ ብቅ እላለሁ። ደጅ ሲጨቃጨቁስ አለው አይዞ የሚል መልእክትም አልመጣም። እንደዛ አይነት የማረግ እቅድም የለም። እና ዳንኤልም የገጠመው ይሄው ነው። ሲወረውሩት ዳንኤልም ያወቀው እኮ ገብቶ ነው። ጠዋት ነው አምላክ የመላኩ ልኮ ያለው። አይዞ እባክህ አምላክ መላክ ይልካል እያለ አይደለም የሄደው። ያድነናል ባያድነኝም ችግር የለውም እያለ ሄደ። ሲወረውሩት መልአኩ ቀድሞ ጠብቆት ከአንበሶቹ ጋር ጨርሶ ጠበቀ። ተኛና የጠዋት ጸሎት እንዳረሰ። እንክብካቤ ሲበዛብህ ጸሎት ያስተዋል። እሱ በጸሎት ምክንያት ተጥሎ ጸሎት እንዳይረሳ ነው። ጸሎት ነው እንተምር ያመጣው እንዳይረሳው ነው። ጸሎት አትርሱ። ይኸውላችሁ አሜን የሚል ጠፋ። ምን ነው ውጤቱን ብቻ መታየት እንዴ? መንገዱንም ይሁን እንጂ መጸለዩ አይደል ይሄን መዘዝ ያመጣበት? መጸለዩ አይደል ታዲያ ከአንበሳ ሲያወጣው? ስለ ጸልየ ነው ሲቃይ ውስጥ የገባው። ስለ ጸልየ ነው እግዚአብሔር ጣልቃ የገባው። ሰውየው በመጸለዩ ነው ሂስትሪ ሜክ ያደረገው ከእግዚአብሔር ጋር አብሮ ታሪክ ሰሩ። አብሮት እግዚአብሔርን አገባ ብሎ አስገብቶት አብሮት ሰራ። ተጻፈ። እስትንፋሰ መለኮት ያለበት መጽሐፍ ነው።
ከዛ መልአኩ ተለየው። ዳኒ ተኝቶ አደረ። ንጉስ በጠዋት መጣ። ንጉስ አልተኛም ይላል። የዛን ሌሊት የንጉሱንም ጨምሮ ነው የተኛው አይደል? የሚያዝናናውም ነገር አልቀረበለትም ይላል። አልፈልግም አለ። ግን ይኸው ጥያቄ ፈጥሮበታል። ይሄ ልጅ አምላኬ ነው የሚለው የሆነ ነገርማ አለ። በዚህ ደረጃ ያለ ሰው መቼስ ድፍን አድርጎ አምላኬ አይልም። እጄ ጠዋት ማረጋገጥ አለብኝ ብሎ አልተኛም። ንጉስ ነው፣ ማን ይከለክለዋል? በነጋታው ይተኛል አይደል? ስራ ገባ የሚለው ሌላ መጨረሻ እሱ ነው። ከዛ በጠዋት ሄደ ማልዶ ይላል። ገና ሳይነጋ በደንብ ሄደና እንደዚህ ወደ አንበሶች ጠጋ ብሎ የሚል ቃል አለ። ገብቶ የሚል የለም። ወደ አንበሶች ጉድጓድ ንጉሱም ቢሆን አይገባም። ክርስቲያን መሆናችሁ ብቻ የሚያድናችሁ ቦታ አለ። በጌታ ማመናችሁ ብቻ የሚታደጋችሁ ቦታ አለ። ከዘላለም ጥፋት የሚያድን በጌታ መሆን ብቻ ነው። ጠጋለና ምን ይበለው? አምላኩን በሰማይ ያውቀው። የዳንኤልን አምላክ ማን ብሎ ይጥራው? እሱ የሚያውቀው እነ ናቡን፣ እነ ኤሽታርን፣ እነ ሞሎክ፣ እነ ካሞሽ ነው የሚያውቀው። ዳንኤል አምላኩን ነግሮት አያውቅም። ያሳየዋል አምላኩን እንጂ እከሌ ነው ስሙ አይለውም። የዕብራውያን ነው ያህዌ ብሎ ቢነገረው ዝም ብሎ እንደ ቀልድ ያህዌ እያለ ቢጠራበትስ የአምላክን እግዚአብሔርን ስም በከንቱ አትጥራ የሚል አለ ሕግ ላይ። ስለዚህ ዝም ብዬ ባጨባበጡ ይሻላል። ስሙን ካወቀው በኋላ አይ ከተጨባበጡ በኋላ አክብሮ ይጠራዋል። ስለዚህ ዝም ብሎ እና ምን ይበለው? ከዛ እንደዚህ ያለው የዳንኤልን አምላክ ማነው ስሙ? ዳሪዮስ ነው። ምዕራፍ 6 ላይ ንጉስ ኦሬዲ ባቢሎን ምዕራፍ 5 ወድቆ ፋርስና ሜዶን መጥቷል። ምዕራፍ 6 ላይ ዳሪዮስ እንደዚህ ያለው የሕያው አምላክ አገልጋይ የዳንኤልን አምላክ ሕያው አምላክ አለው። ገብቶኛል አለው። ያንተ አምላክማ ሕያው ነው ብሎ የሕያው አምላክ አገልጋይ ዳንኤል ሆይ አለውና ሁልጊዜ የምታመልከው አምላክህ ምን ማለት ነው? አንበሳ ጎራ ትጣላለህ ብለን አዋጅ ስናወጣ ታመልካለህ። ምንም በሌለብህ በሰላም አንኮንዲሽናል ወርሺፕ ቦታ አትመርጥ፣ ጊዜ አትመርጥ፣ ምን አትመርጥ አለው። ህይወትን አሲዘህ ነው የምታመልከው። እርግጥ ነው ሕያው ነው። የምታመልከው አምላክ በእውኑ ከነዚህ አንበሶች ሊያድንህ ችሏልን? አቅም አልበለጠን? ከኛ ከፋርስና ከሜዶን ከምናምን ከበቀለበት ማህተምና በልጧል ሲለው ዳንኤል ለማለዳ ጸሎት የቀሰቀሰው ንጉሱ ነው። ከአንበሳ ጉድጓድ የአንበሳ ድምጽ ነው የሚጠበቀው። አንበሳ ሲያገሳ ግሳቱ ነው። ዳንኤል ንጉስ ሆይ አለ። እግዚአብሔር ያሳይ ንጉሱም እንደሚሆን እዛ ቀን መንፈስ ቅዱስ ነው የሚሞላው። ምክንያቱም እግዚአብሔርን ሕያው አምላክ ብሎ የተጣራ ንጉስ ደግሞ ዳንኤልን ይወደው ነበርና ነው ተከራከረለት የሚለው። የእግዚአብሔር ሰው ነው ብሎ አይደለም የተከራከረለት፣ የሚወደው ታማኝ ነበርና ነው የሚለው መጽሐፍ። ንጉስ ሆይ አለውና 1000 ዓመት ንገስ። ክሱ ምንድነው? አንተን አያከብርም ነው። ዳኒ ደግሞ እንዲህ አለው 1000 ዓመት 10 ቁጥር 1000 ቁጥር 10 ቁጥር ምናምን አፖካሊፕቲክ ቡኮች ላይ አቡቀለመሲስ ራሱ ትርጉም ያስፈልጓል። ስለ መጨረሻው ዘመን የሚያወሩ ሕዝቅኤል ግማሹ፣ ዳንኤል፣ ራእይ፣ ዘካርያስ ግማሹ ምናምን እነዚህ ላይ 10 ቁጥር 1000 ቁጥር ልክ እንደ 7 ቁጥር ሙሉ ቁጥር ነው። 1000 ዓመት ንገስ ማለት 1000 ዓመት አይደለም። እድሜ ዙፋን ላይ ይለቃለው እንደ ነገስክ ጨርሳለሁ። ንጉስ ሆይ 1000 ዓመት ንገሳለውና 2 ኳሊቲ ነገረው። በፊቱ ቅንነት ተገኝቶብኛል፣ አንተንም አልበደልኩም። ስለዚህ አምላኬ መልአኩን ልኮ ያንበሶቹን አፍ በእነዚህ ምክንያቶች እውነተኛ አምልኮ አንተን አለመበደል በአምላኬ ፊት በቅንነት መገኘት ነው አለና በዚህ ምክንያት ወደ ላይም ወደ ጎንም ጤነኛ ነኝ አለው። ወደ ላይም ወደ አንተም ብታየኝ ወደ ላይም ብታየኝ ጤነኛ ነኝ። ስለዚህ አምላኬ መልአኩን ልኮ ያንበሶቹን አፍ ዘጋ። እነርሱ አልጎዱኝም። ያው አልጎዱኝም ማለት ከአንበሳ ጋር ስታድር አይደል? አሁን አልመች ብሎ ስተኛውን ብታንኮራፋ ቀና ያረጋል። እንደ አንበሳ ነው ቀና የሚያረግህ። ሊቀጭ ይችላል። አልጎዱኝም። ኤኒዌይስ ከአንበሳ ጋር ግን አደረ በሰላም ነው ያደርኩት ሲለው መጽሐፍ እንደዚህ ይላል፣ አውጡት አለ ይላል። ማንም ገብቶ አያወጣም። ገመድ ልከው አውጡት። ዳኒ እንትኖቹን ጥሩ ነው ያስተናገዱት። በጣም ነው የማመሰግነው። ሌላ ንጉስ መጥቶ እስክንገናኝ
አቋም አይቀይርም። መጣሉም ላይቀር ይችላል። ሌላ ጊዜ እንገናኛለን እንግዲህ ወደ ጌታ ካልሄድኩ ብሎ ተሰናብቷቸው ወጣ ይላል። ንጉሥ ዳርዮስ ምንድን ያለው? የዳንኤል አምላክ አለ ያድናል፣ ይታደጋል።